ሰላም ሀባይብ እንዴት ናችሁ? አለውን እግዚአብሔር የተመሰገነ ይሁን ደህና ነኝ። ለድምጼ በጣም ይቅርታ፣ ድምጼ በጣም ይዞኛል፣ ጉንፋን ስላመመኝ ለዛ ነው። እና ቪዲዮዬን ለምንድነው ሰብስክራይብ ማታደርጉት? ላይክ፣ ኮሜንት፣ ሼር አድርጉልኝ። አስተያየት እቀበላለሁ፣ ኮሜንት አድርጉ። እና ዛሬ የምሰራው ቀለል ያለ ቡሪያኔ ነው። ቀለል ባለ ማቴሪያሎች ነው ቤታችሁ በቀላል መንገድ ለምታገኙት። እና እንደዚህ አድርጌ በሎሚ በደንብ አድርጌ እጨምቅበታለሁ ማለት ነው። እኔ ዶሮ ሽታ በጣም አልወድም። አሸንኪዳ እንደምታዩት ዶሮዬን በደንብ አሻለሁ። ከዶሮ ጋር ጨው ጨምሬ እንዲቀላቀል ትንሽ ሲቆይ ሽታው ምናምን ይሄዳል፣ ቆሻሻው በዚህ መንገድ አስወግደዋለሁ ማለት ነው። ቀጣይ እንግዲህ የምታዩት ነጭ ሽንኩርት፣ ማጂ፣ ሎሚ፣ ቀይ ሽንኩርት ምናምን ቲማቲም አድርጌ በዚህ መንገድ ቆራርጬ አዘጋጅቻለሁ ማለት ነው። ከዛም በኋላ ወደ ድስት ማጠብ ነው። ድስቴ ንጹህ ነው፣ ግን ያው መለቅለቅ ስላለበት ዱላብ ስለሚቆይ ለቅለቅ አረግና በዚህ መንገድ አዘጋጃለሁ ሽንኩርት ለመጨመር ማለት ነው። ኔክስት የምንሄደው ወደ ሽንኩርት ነው። እንደምታዩት ሽንኩርቴን እጨምራለሁ። ሽንኩርቴን ከጨመርኩ በኋላ ዘይት ነው የማደርገው። ዘይቴን ከጨመርኩ በኋላ እንግዲህ አብረን እያቁላላን ምናይ ይሆናል። ቻናሌን ግን ሰብስክራይብ አድርጉ ፕሊዝ፣ ሰብስክራይብ አድርጉ፣ ላይክ ኮሜንት ስጡኝ። አዲስ ጀማሪ ነኝ፣ ቤተሰብ ሁኑ፣ ተቀላቀሉ። የምር ኮሜንት አድርጉ፣ ኮሜንት ስጡኝ፣ ሰብስክራይብ፣ ላይክ፣ ሼር ስታደርጉ ተመልካች ይኖረኛል። እና ዶሮዬን ቅድም የዘፈዘፍኩትም በዚህ መንገድ አጥበዋለሁኝ። እንደዚህ አድርጌ በደንብ እሽት አድርጌ ካጠብኩ በኋላ ቀጣዩን ደግሞ አብረን ምናይ ይሆናል። እንደምታዩት ያለቀለኩትን መልሼ እደፋለሁ። ያው መታጠብ ስላለበት ዶሮ ያው አልተመቸኝም። በአንድ እጄ ካሜራ ይዤ ነው እንትን እያልኩ ያለሁት። ያው ብሎግ መስራት ስላለብኝ ነው። ዶሮ በዚህ መንገድ እንግዲህ በደንብ አድርጌ ጥብ አድርጌዋለሁ። እንደምታዩት ንጹህ ውሃ ነው እንትን የሚለው። ያው ዶሮ በደንብ መታጠብ አለባት። ለዛ ነው ሽንኩርቴ እንግዲህ እየተቁላላ እየበሰለ አገኘሁት። ከዛ እኔ ክስት ማደርገው ቲማቲም ጨምራለሁ ማለት ነው። በዚህ መንገድ ካቁላላሁት በኋላ ቲማቲም ነው የምጨምረው። እና የጉንፋን መድኃኒት የምታውቁት ካላችሁ እስኪ ንገሩኝ። ልሞት ነው፣ ጉንፋን በጣም አሞኛል። እንቅልፍ አያስተኛኝም፣ አይኔ ዝም ብሎ ያለቅሳል። እና የምታውቁት ነገር ካለ እስኪ ሹክ በሉኝ። የምር አላስተኛኝ፣ አያሰራኝ፣ ትንሽ ረብሾኛል። ድምጼን ይዞታል። ድምጼ ችግር የለውም፣ ግን በጣም አመመኝ ራሴን። እና ለዛ ነው። ቅመማ ቅመሞች እዚህ ጋር አሉ። ኩስቦራ አለ፣ 7 ቅመም የሩዝ ቅመም አለ አይደለ? እሱ አለ፣ ከሙን አለ አድርግ ያለውኝ። በዚህ መንገድ እንግዲህ ቡሪያኔ ነው የምሰራው ብያቸዋለሁ። ዘዋዲ አድርጋለሁ። አብሬ ሚክስ አደርገዋለሁ። ነጭ ሽንኩርት ነው፣ ዝንጅብል ቅድም ያሳዩቸውን ፈጭቼው ነበረ። በዚህ መንገድ አዘጋጅቼው ነበረ። ለድምጼ ይቅርታ። አሁንም ሎሚ ያደርግበታለሁኝ። እኔ ግማሽ ሎሚ ቆርጬ ያስቀረውት ነበረ። ሳጥብ 2-3 ሎሚ ነው የምጠቀመው። እንደዚህ ደግሞ አብሬ ሚክስ ሳደርገው በዚህ መንገድ ነው የማደርገው ማለት ነው። ከዛ ትንሽ ማጅን ጠማጥም ትንሽ አረጋለሁ ለከለሩ ትንሽ የሚያምር ከለር እንዲሰጠው። ያው መጀመሪያ ላይ እንዳሳዩዋችሁ ቆንጆ ከለር አለው። በዚህ መንገድ ካደረኩ በኋላ እዚህ ጋር ተመልሼ ወደ ሽንኩርት እሄዳለሁ ማለት ነው። ወደ ማቁላላው ሽንኩርት እሄዳለሁ። በነገራችሁ ላይ እንትኑን ቅመማ ቅመም ዘባዲ ምናምን ስታቀላቅሉ ከዶሮ ጋር ቢያንስ ግማሽ ሰዓት ማስቀመጥ አለባቸው። እኔ ቪዲዮውን ከሰራሁት በኋላ ነው ድምጽ እየሰራሁላችሁ ያለሁት። ፍሪጅ ታስቀምጡታላችሁ በግማሽ ሰዓት ስቲም እንዲያደርግ አብሮ ከእንትኑ ጋር እንዲዋሃድ ማለት ነው። ቅመሞቹ በደንብ ከዶሮ ጋር እንዲዋሃዱ ቢያንስ ግማሽ ሰዓት ፍሪጅ ውስጥ ማስቀመጥ አለባችሁ። አሸንኪዳ በጣም ቴስት ይኖረዋል። ከዛም በኋላ በደንብ አድርጎ ከቅመሙ ጋር ይዋሃዳል። እና እዚህ ጋር ውሃ ፈላለሁ ለሩዝ የሚሆን ያው ሞቃዋን መጠቀም ያለባችሁ። ከዛ በዚህ መንገድ ከድነዋለሁ። ድንች ደግሞ 1-2 ፍሬ ድንች አድርጌያለሁኝ። በዚህ መንገድ በደንብ ቆራርጬ እንደዚህ አጥበዋለሁ። ዶሮአችን እንደዚህ እየተቆላላች እየበሰለች ነው። በደንብ አድርጌ እንደዚህ እንትን እለዋለሁ። በደንብ አታማስሉትም። ያው ቀለል አድርጋችሁ ነካ ነው። ከዛ እንትኔን ጨምራለሁ።
ድንቹን ጨምሬ አብሬ ያቀላቅለዋለሁ። ቀስ ቀስ እያላችሁ ነው የምታቀላቅሉት። አሁን ደግሞ የምጠቀመው ሩዝ ማለት ነው በጣም አሪፍ ሩዝ ነው፣ ሞክሩት። እንትኑን ፎቶውን በዚህ ላይ አስቀምጥላችኋል፣ ቪዲዮ ላይ አካትተዋለሁ። በጣም አሪፍ ነው። ሲበስል ፍርክርክ ነው የሚለው፣ አይያዝም። በጣም የሚያምር ቀጫጭን ረዘም ረዘም ያለ ነው እና ተጠቀሙት። የምር ይህን ሩዝ እኔ በጣም ነው የተመቸኝ። በዚህ መንገድ አጥበዋለሁኝ። ሩዜን እንግዲህ በዚህ መንገድ አጥባለሁኝ። ሩዜን ካጠብኩ በኋላ ቀጣዩን ደግሞ አብረን የምናየው ይሆናል። በደንብ አርጌ 2-3 ጊዜ። ሩዝ በባህሪው ቆሻሻ አለው፣ እንደዚህ እንደምታዩት ነጭ ይሆናል። እንደዚህ አድርጋችሁ በደንብ ታጥቦታላችሁ። 2-3 ጊዜ ውሃ እየደፋችሁ እንደዚህ በእጃችሁ ነካ ነካ እያደረጋችሁ በዚህ መንገድ ታጥቦታላችሁ። በኋላ ቴስቱን እንዳያበላሽባችሁ ውሃው በቃ ራሱ ውሃው እስከሚሆን ድረስ 3-4 ጊዜ እንደዚህ በደንብ ታጥቦታላችሁ። ከዛ በኋላ ነው ከዛ ወደ ሞቀ ውሃ ነው ትንሽ የማረግበት። ቪዲዮ ስቀርጽ ስለቆራረጥኩት ነው። ተዘፍዝፎ ነው በሞቀ ውሃ። በጎን ደግሞ ብሁር ወጥ እንዳይሸት ቤቱ፣ ለዛ ነው ፋርማ ያደረኩት። ከዛ ከሩዙ ጋር ጨምረዋለሁ። ከሩዙን ከዶሮ ጋር ቀላቅለዋለሁ። የዚህ ሀገር ዶሮ ቶሎ ነው የሚበስለው፣ ለዛ ነው እንደዚህ ያደረኩት። ከዛ ቅድም ያፈላሁትን ውሃ ጨምራለሁ። ከዛ ቃሪያ እንትኑን ሳታነሱ እንዳያቃጥል ቃሪያ ከላዩ ላይ ጣል አድርጋችሁ በዚህ መንገድ ከዛ ትከድኑታላችሁ ማለት ነው። ከድና አድርጋችሁ እሳቱን ቀነስ አድርጋችሁ በደንብ አርጎ ይበስላል። በሞቃ ስለዘፈዘፍኩት ብዙ ሰዓት እንትን አይልም። በዚህ መንገድ ሰላጣይን አጣጥቤ ጨርሼ ነው እዚህ ጋር እንደምታዩት ቆራርጫለሁኝ። እና ሰብስክራይብ አድርጉ ቤተሰብ፣ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ይሁንልኝ፣ አበረታቱኝ። አዲስ ነኝ እና ሰላም ሁኑልኝ።